ሰላም ውድ ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዛ በያላችሁበት። እንግዲህ ዛሬ ካዛንቺስ ተገኝተን የካዛንቺስን ሳይት ምን ይመስላል ብላችሁ በጠየቃችሁን መሰረት ልናሳያችሁ ተገኝተናል። በመጀመሪያ ሳይቱን ከማየታችን በፊት ወይም የሳይቱን ዞኑን ኤሪያውን አካባቢውን የምናየው ይሆናል ማለት ነው። እንግዲህ ሳይቱ የሚገኘው መገኛው ካዛንቺስ ግቢ ገብርኤል ፊት ለፊት ላይ ነው ያለው። እናም በግቢው ፊት ለፊት ይሁን እንጂ በጣም ስፋቱ እስከ 260 ሺህ ካሬ ስለሆነ እስከ ታችኛው እስከ ዮናስ ጨርጨር ድረስ ይደርሳል። በዛ በኩል ደግሞ ወደ አዋሬን ያዋስነዋል ወይም መለስ ፋውንዴሽን የሚባለውን ማለት ነው። እና በጣም ሰፊ የሆነ ቦታ ነው በቪዲዮም እንደምታዩት ማለት ነው። እና በጣም ውብና ማራኪ የሆነ አካባቢ ነው። ታውቁታላችሁ። ካዛንቺስ ጥቂት ጊዜ በኋላ በጣም እየለማችና እያማረባት ያለች መንደር ሰፈር ሆናለች። ካዛንቺስ ትላልቅ ወይም የሚታወቁ የተባሉ ትላልቅ ሆቴሎች የሚገኙባት ሂልተን፣ ሊሊ ሆቴል እናንተ ሌክዠሪ ሆቴሎች የሚገኙባት ትላልቅ ሆቴሎች የሚገኙባት ናቸው። እንዲሁም ደግሞ የውጭ ተቋማት የሚገኙባት አካባቢ ናት። ለ4 ኪሎም በጣም ቅርብ ነው። ያው ግቢ ገብርኤል ስላችሁ ይታወቃችኋል መቼም ከቤተ መንግስቱ አካባቢ ማለት ነው። ስለዚህም ይህ በዚህ ቦታ ላይ ብትገዙ ቤት በጣም ትርፋማ ትሆናላችሁ። ኢቨን ብታከራዩ ሁላ ማለት ነው። ለኢንቨስትመንትም ሁላ በጣም አዋጭ የሆነ ቦታ ነው። ስለዚህ በዚህ ሳይታችን ውስጥ የሚገኘው ባለ አንድ መኝታ 55 ካሬ እና 60 ካሬ አለን። እንዲሁ ደግሞ ባለ 2 መኝታ 80 ካሬ አለን። ባለ 3 ደግሞ ከ95 ካሬ ጀምሮ አለን ማለት ነው። እዚህ ሳይታችን ውስጥ ባለ 4ም አለ። ባለ 4ቱ የሚጀምረው ከ140 ካሬ እስከ 160 ካሬ ባሉት ውስጥ ነው እና ዋጋቸው ደግሞ በጣም የሚጋነንም አይደለም። ማንም ሰው አፎርድ ሊያደርግ የሚችል ዋጋ ነው ያለው። ለምሳሌ በካሬ 97,000 ጀምሮ አለ ማለት ነው። ስለዚህ ማንም ሰው እንዳቅሙ ሊገዛ ይችላል። ይህንን ስል ከፍም ዝቅም ሊል ይችላል። በሳይቱ አቅራቢያ የተለያዩ የሃይማኖት ተቋማት የሚገኙበት አካባቢ ነው። ለምሳሌ መስጊዶችን ብንመለከት አሊፍ መስጊድ፣ ቶፊቅ መስጊድ እና አልተዋብ መስጊድ አሉ። እንዲሁ ደግሞ የካቶሊክ ቸርቾች ካቶሊክ ኪዳነ ምህረት ቸርች አለ። እንዲሁም ደግሞ ኡራኤል መካነ ኢየሱስ ቸርች አለ። እንዲሁ ደግሞ ባይብል አርሚ መካነ ኢየሱስ ቸርች አለ። ደግሞ የተለያዩ ቤተክርስቲያኖችም አሉ። ግቢ ገብርኤል የምታውቁት ያው ሰፈሩን በእንደዛ ነው የሚታወቀው። ግቢ ገብርኤል አለ። ግቢ ገብርኤል የሳይቱ ፊት ለፊት ላይ ነው ያለው። ቅድስት ሥላሴ ካቴድራልም ደግሞ በዛው አቅራቢያ ነው ያለው። እናም ልደታም እንዲሁ እዚሁ በቅርብ ነው ያለችውና በሳይቱ አካባቢ የሚገኙ ብዙ ነገሮች አሉ። በሳይቱ አካባቢ የተለያዩ ሃይማኖት ተቋማት መገኛዎች ሁሉንም ያካተተ ነው ያለው። ስለዚህ በዚህ ሳይት መታችሁ ገዝታችሁ ኢንቨስት ብታደርጉ ውጤታማ ትሆናላችሁ። እንግዲህ እንደምታውቁት ካዛንቺስ በጣም ውብና ጽዱ የሆነች መንደር ሆናለች። ስለዚህ መታችሁ የቤት ባለቤት ሁኑ። መታችሁ በዚህ ቦታ ላይ ኢንቨስት ብታደርጉ የምር በጣም ውጤታማ ትሆናላችሁ። አታፍሩበት። የምትወዱት ቦታ ነው የሚሆነው እና ለእይታም በጣም ማራኪ የሆነ ቦታ ነው። እንኳን እንደዚህ ሳይቱ ተገንብቶ ፎቁ ላይ ሆኖ አይደለም እንደምታዩት መሬት ላይ ሆነ ራሱ በጣም የካዛንቺስ ፎቆች ዝቅ ብለን ነው የምናያቸው ማለት ነው። በጣም ለእይታ ማራኪ የሆነ አካባቢው ነው የሚሆነው። ስለዚህ አካባቢውም ደግሞ በኮሪደር ልማቱ መንገዱም በጣም የጸዳ ሆኗል። አሁን ምንም ሳይቱ ብቻ ነው ውስጡ ነው የሚቀረው። ሳይቱ ደግሞ የሚያካትተው የተለያዩ የህዝብ መገልገያዎች አሉ። ለምሳሌ ትምህርት ቤት አለ፣ የህዝብ ፕላዛ አለ፣ ኬጂ ትምህርት ቤቶች አሉ፣ የስፖርት ማዘውተሪያዎች አሉ፣ እንዲሁም ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያዎች አሉ። ስለዚህ በዚህ ምቹና ለመኖር ጸዱ በሆነ አካባቢ ላይ ብትኖሩ ተመራጭ ነው። ቀደም ብላችሁ አሪፍ ቦታ ለመያዝ ከስር በመታዩት ስልክ ደውሉልን። ያከፋፈሉ ሁኔታም ደግሞ ከቆይታ በኋላ ነግራችኋለሁ።
መልካም ተመልሰን መተናል። ያከፋፈል ሁኔታ ቅድሚያ 10% እንከፍላለን መክፈል እንችላለን አግሪመንት ስንፈጽም ማለት ነው። ይህ ማለት እስከ 390 ሺህ ብር ድረስ ቅድመ ክፍያ መክፈል እንችላለን ማለት ነው። ፕራይስ እስካሌሽን የሚባል ነገር እኛ ጋር አይታሰብም። በመጀመሪያ በገባችሁት ውል መሰረት ምንም አይነት የዋጋ ጭማሪ ሳታገኙ ቤቱን ዛሬ በፈረማችሁት ነገ መረከብ ትችላላችሁ ማለት ነው። ይህ ቤት የሚቆየው ለ2 ዓመት ብቻ ነው። እስከ 2 ዓመት ጊዜ ውስጥ ቤቱን ተረክባችሁ ለፈለጋችሁት ዓላማ ማዋል ትችላላችሁ። ይህ የሚሰራው 70-30 የሚባል ፕሮጀክት ነው። ይህም ማለት 70% የድርጅቱ ሲሆን 30% ደግሞ የመንግስት ነው። ስለዚህ ይሄ ድርጅት ውስጥ የሚሰራው ከመንግስት ጋር ነው ማለት ነው። ስለዚህ ምንም የሚቆይበት ምክንያት አይኖረውም። ቀን ሌሊት እየተሰራ ያለ ሳይት ነው። ይምጡ ይጎብኙን። ለበለጠ መረጃ ደግሞ በሀገር ውስጥ ያላችሁ ሰዎች በአካል መታችሁ ልታገኙ ትችላላችሁ፣ በስር ባለው ስልክ ደውላችሁ ማለት ነው። እንዲሁ ደግሞ በውጭ ሀገር ያላችሁ በዋትስአፕ በኢሞ እና በቴሌግራም ልታገኙ ትችላላችሁ። ደውሉልን። በወኪሎቻችሁም ልታገኙ ትችላላችሁ። ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ አድርጉልን። እስካሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።